ለዩቲዩብ የሚሆን ቪዲዮ ኤአይን ብቻ በመጠቀም እንዴት እንደምታዘጋጁ ከሀ እስከ ፐ አሳያችኋለሁ ስቴፕ ባይ ስቴፕ። በመጀመሪያ ዩቲዩብ ቻናላችሁ ውስጥ ሄዱና ዩቲዩብ ስቱዲዮ ውስጥ ትገባላችሁ። ዩቲዩብ ስቱዲዮ አናሊስቲክ ውስጥ ትሬንድ አለ። አሁን ላይ በጣም ሰዎች የሚፈልጓቸው ሰርች ያደርጓቸው ያሉትን ቪዲዮዎች ይሰጣችኋል። ትሬንድ ሃይላይቶቹን ይሰጣችኋል። ስለዚህ ከነዚህ ውስጥ አንዱን መርጣችሁ ኮፒ ታደርጉና ትሄዳላችሁ ወደ ቻት ጂፒቲ ኦር ጂሚኒን ኦር ኪሚ። ከነዚህ ከሶስቱ አንዱን መርጣችሁ እነዚህን ሃይላይቶች አንዱን ወስዳችሁ ትጽፉና የ6 ደቂቃ ወይ 10 ደቂቃ እንደፈለጋችሁትን ያህል ስክሪፕት እንዲሰጣችሁ ታዙታላችሁ ማለት ነው። በዚህ ርዕስ ዙሪያ በዚህ ርዕስ ለምሳሌ እኔ የመረጥኩት ላይት ሞሽን ኤአይ ቪዲዮ ኤዲቲንግ ነው። ሶ በዚህ ርዕስ ዙሪያ የ6 ደቂቃ ስክሪፕት ሰጠኝ። ፕሮምፕት እንዲሰጠኝና ስክሪፕት እንዲሰጠኝ ጠየቅኩት። እንደምትመለከቱት የ6 ደቂቃ ስክሪፕት ሰጥቶኛል። ያ ማለት ይሄን ስክሪፕት ቀጥታ ወስጄ ወደ ድምጽ መቀየር ብቻ ነው የሚጠበቅብኝ። ፕሮምፕት ሰጥቶኛል። ፕሮምፕቱን ደግሞ እነዚህን የሰጠኝን ጽሁፎችን ኮፒ ፔስት እያደረኩ ቪዲዮ ክሬት ማድረግ እችላለሁ ፒክቶሪ ላይ ማለት ነው። በሂደት አንድ በአንድ አሳያችኋለሁ እንዴት እንደማደርገው። በመጀመሪያ ከዚህ ፕሮምፕት ውስጥ ለምሳሌ የመጀመሪያውን አንዱን ወስድና ፒክቶር ውስጥ ገባለሁ። ፒክቶር ዌብሳይት ነው ያላቸው። ጉግል ክሮማችሁ ላይ ሄዳችሁ ፒክቶሪ ብላችሁ ሰርች አድርጉ። እንደምትመለከቱት ስክሪፕቱ ቪዲዮ ጄነሬተር ነው pictory.ai። እሱን ክሊክ አድርጋችሁ ትገባላችሁ። ሳይን አፕ ትላላችሁ። እኔ ኦሬዲ ሳይን አፕ ስላደረኩት ቀጥታ ነው ያስገባኝ። ሳይን አፕ ትላላችሁ፣ ኢሜይላችሁን ትሰጡታላችሁ ማለት ነው። ያን ካደረጋችሁ በኋላ እንደዚህ ከፍትላችኋል። እዚህ ጋር ሲከፍት እንደምትመለከቱት ይሄ ክሬት ያለው ክፍት ቦታ ላይ ቴክስት የምትጽፉበት ቦታ ላይ ከቻት ጂፒቲ ወይም ከጂሚኒ የተሰጣችሁን ፕሮምፕት ኮፒ ፔስት አድርጋችሁ እዚህ ጋር ታመጣላችሁ። ባይ ዘ ዌይ ኮፒ ፔስት ሞክሬዋለሁኝ። ፒክቶሪ ላይ ኮፒ ፔስት አይሰራም። እናንተ ናችሁ ጽሁፉን መጻፍ ያለባችሁ። ያንን ቻት ጂፒቲ የሰጣችሁን ጽሁፍ ቀጥታ አምጥታችሁ እዚህ ጋር ትጽፉለታላችሁ፣ ትከለብጣላችሁ። ፔስት ማድረግ አይችልም። አሮን ነው ዋይ ለምን እንደዘጉት ማለት ነው። ከዛ ኮፒ ፔስት ጽሁፉን ካስገባችሁለት በኋላ ምንድነው የሚያደርገው? ያራዝመዋል፣ ጽሁፉን ያስፋፋዋል ማለት ነው። ከዛ ይሄን ያስመርጣችኋል። የምትመለከቱትን በየትኛው አይነት ማለትም በየትኛው አይነት ቪዥዋላይዝ እንዲሆንላችሁ ነው የምትፈልጉት አንዱን ትመርጣላችሁ። ከዚህ ውስጥ የመጀመሪያውን መረጥኩ እኔ። ከዛ ቪዲዮ ጄነሬት ማድረግ ጀመረ ማለት ነው። አንድ መስመር ላይን አንድ ላይን ብቻ ነው ጽሁፍ የሰጠሁት። እንደምትመለከቱት ረጅም ቪዲዮ ነው የሰራው። ምክንያቱም ቪዲዮውን ያስፋፋዋል፣ ሀሳቡን ይወስድና የሰጣችሁትን ሀሳብ ብትን ያደርገዋል ማለት ነው። አሁን ላይ እንደምታዩት ቪዲዮውንም ሰርቶታል። ከስር ደግሞ ያስፋፋውን ጽሁፍ ማለት ነው በሰጠሁት ርዕስ ዙሪያ አብራርቶ የሰራውን ጽሁፍ ሰብታይትል ከስር ያስቀምጣል ማለት ነው። ሰብታይትሉን ኦፍ ማድረግ ትችላላችሁ ወይም ሰብታይትሉን ወደ ድምጽ መቀየር ትችላላችሁ። ኮምፕሊትሊ ይሄን የጻፈውን ነገር ከተስማማችሁበት ከስር ማይኳን ክሊክ አድርጋችሁ ወደ ድምጽ እንደምትመለከቱት ክሊክ አድርጋችሁ ኤአይ ቮይስ ኦቨር ማድረግ ትችላላችሁ። ማለትም ኤአይ ቀጥታ ጽሁፉን እንዲያነበው ማድረግ ከቪዲዮ ጋር ማለት ነው። ወይም ደግሞ አፕሎድ ቮይስ ኦቨር የራሳችሁ ሪካርድ ማድረግ ትችላላችሁ፣ ወይ ሪካርድ ያደረጋችሁት ካለ አፕሎድ ማድረግ ትችላላችሁ። አሁን ኤአይ ቮይስ ኦቨር መረጥኩ። ሶ በየትኛው ድምጽ እንዲሆን ደግሞ Oh, you're here. All right. The only thing to do with good advice is to pass it on. It is so በአቢ ድምጽ ይሰራልኛል ቪዲዮውን ማለት ነው። እዚህ ጋር ያለውን ሰብታይትሉን ጽሁፉን ኮምፕሊትሊ ወደ ቮይስ ይቀይረዋል ማለት ነው። ሶ በቮይስ መስማት እንችላለን። ያ ማለት ሙሉ ቪዲዮ ተጠናቀቀ እንደማለት ነው። እንመልከተው።
Are you struggling to enhance your photos? Many people find editing challenging. Today, we will explore futuristic editing techniques using glowing AI. By the end, you'll be able to create stunning visuals easily. First, download a glowing AI editing app. Search for apps that offer unique features. Choose one that suits your needs. Once installed, open the app and sign up. Next, ካልሆነም ደግሞ ሙሉውን ድምጹን ማጥፋት ትችላላችሁ ሰብታይትሉንም ኢቭን ማጥፋት ትችላላችሁ እንደምታዩት ከስር ሪሙቭ ቮይስ አለው እንዲሁም ሰብታይትሉን ይሄ ወይም ካፕሽኑን ኦፍ ማድረግ ትችላላችሁ ሶ እዚ ቪዲዮውን ብቻ ከዚህ ተወስዱና ከቻት ጂፒቲ ወይም ከጀሚኒ የወሰዳችሁትን ስክሪፕት ኮምፕሊትሊ በሌላ የኤአይ ቮይስ ጀነሬተር ጀነሬት አድርጋችሁ አድ ማድረግ ትችላላችሁ ማለት ነው ሶ አሁን ላይ ዳውንሎድ እናደርግ ነው ዳውንሎድ ለማድረግ በዋተር ማርክ እና ያለ ዋተር ማርኩ ክሊክ አደረጋችሁት ክፍያ ይጠይቃል ስለዚህ ያለ በዋተር ማርኩ ዳውንሎድ እናደርገዋለን ማለት ነው አፕግሬድ ማድረግ አለብን ዊዛውት ዋተር ማርክ ሲሆን እንደምትመለከቱት የመጀመሪያ ቪዲዮአችንን ጨርሰናል ስለዚህ ከቻት ጂፒቲ የተሰጡንን መጀመሪያ ላይ ጠይቀን ያገኘናቸው ነው ፕሮምፕቶች አንድ በአንድ እየወሰድን እዚህ ላይ እንደምትመለከቷቸው ወደ 10 ናቸው አንድ በአንድ እየወሰድን ቪዲዮአችንን እንሰራለን ማለት ነው ጀነሬት አድርገው ከጨረሰ በኋላ ፕሮጀክት ውስጥ እንገባለን ፕሮጀክት ውስጥ እንደምትመለከቱት ጀነሬት የተደረገው ቪዲዮ ታገኙታላችሁ 3 ዶቷን ክሊክ አድርጋችሁ ወይም ኦፕሽን ምልክቷን ማለት ነው ዳውንሎድ ቪዲዮ እንደምትመለከቱት እዚህ ጋር ዳውንሎድ እያደረገ ነው ዳውንሎድ አድርጎ ሲጨርስ በቀጥታ ማይ ፒሲ ውስጥ እናገኘዋለን ማለት በመቀጠል ወደ ጉግል ክሮም እንሄድና ሰርች እናደርጋለን በአዲስ ፔጅ ላይ 11 labs ብለን ሰርች እናደርጋለን እንደዚህ ይመጣልናል ሳይን አፕ እናደርገዋለን እኔ ኦሬዲ ሳይን አፕ ስላልኩት ከዚህ በፊት ቀጥታ ነው የሚገባልኝ እናንተ ሳይን አፕ ስትሉት ኢሜል አድሬስ ነው የሚጠይቃችኋል እሱን ታስገቡና ተከፍታላችሁ በኋላ ቻት ጂፒቲ ላይ ተመለሱና የተሰጣችሁን ስክሪፕት ኮፒ አድርጋችሁ ትመጣላችሁ ኮፒ አድርጋችሁ ትመጡና ከታች ቴክስት ቱ ስፒች የሚል አለ በዳሽቦርድ በግራ በኩል ቴክስት ቱ ስፒች ክሊክ አድርጋችሁ ትገባላችሁ እዛ ላይ ፔስት ትሉታላችሁ ወደ 5000 ካራክተር መጻፍ ስለሚችል ረጅም እንኳን ቢሆን ስክሪፕቱ ሙሉውን ማስገባት ትችላላችሁ ኢንትሮ ሚሊዮን እዚህ ጋር ይሄንን እናስወጣለን ምክንያቱም ጽሁፉን ብቻ ነው የምንፈልገው ፓርት 2 ምናምን ሚሊዮን እዚህ ጋር remove it ምክንያቱም ቻት ጂፒቲ የጻፈልኝ እኔ በራሴ ሪከርድ እንዳደርገው አድርጎ ነው Let me tell you what my grandpa told me when I was just 6. I just love talking about movies, you know. Oh, let's generate speech again. In 2026, video editing is no longer just about skills. It's about how smart you work with AI. Today, I'm going to show you how to combine a light motion with AI tools to create professional videos faster than ever, even if you're a beginner. By the end of this video, you'll know how to turn simple ideas into eye-catching content ready for TikTok, Instagram, or YouTube shorts. እናደምጣችሁት 11 lab አውዲዮአችንን በመረጥነው ድምጽ ጄነሬት አድርጎ ጨርሷል ስለዚህ ቪዲዮአችንን ከpictory.ai ዌብሳይት አውዲዮአችንን ከ11labs.io ዌብሳይት ስክሪፕቱንና ፕሮምፕቱን ደግሞ ከቻት ጂፒቲ አይዲያውን ቫይራል የሚሆን አይዲያውን ደግሞ ከዩቲዩብ ስቱዲዮ አናሊስቲክ ትሬንድ ገብተን ወስደናል በመጨረሻም ያገኘነውን ቪዲዮና አውዲዮዎች ወስደን ወደ ኤዲቲንግ አፕሊኬሽናችን በመሄድ ማለትም ካፕከት ሊሆን ይችላል ኦር ካንቫ ቪዲዮና አውዲዮውን ኮምባይን እናደርግና በቀጥታ ዩቲዩብ ላይ ወስደን ፖስት ማድረግ ነው ማለት ነው ዌል ቪዲዮ እንደተመለከታችሁት እጅግ በጣም ቀላል የሆነ የኤአይ ኮንቴንት ክሪኤሽን ስቴፕ ነው በቀጣይ ደግሞ ከሌሎች ሶሻል ፕላትፎርሞች ጋር ከሌሎች ቢዝነሶች ጋር እንዴት ኤአይን አዛምደን መስራት እንደምንችል የተለያዩ ቪዲዮዎችን ይዤላችሁ እመጣለሁ ማለት ነው
እስከዛው እናንተም ሰብስክራይብ ያደርጋችሁ አበረታቱኝ። እንዲሁም ላይክ ማድረግ እንዳትረሱ። ምክንያቱም ላይክ ስታደርጉ ተደራሽነቱን እያሰፋችሁት ነው የምትሄዱት። ሌሎች ሰዎች ቪዲዮ እንዲደርስ ያደርጉ። በቀጣይ ቪዲዮ እስከምንገናኝ ቸርን ሰንበት።